በአዲስ አበባ የሚገኙ የትግራይ ተወላጆች ግጭት ውስጥ ገቡ። የጌታቸው ረዳና ደብረጽዮን ደጋፊዎች መሳሪያ ተማዘዋል። ኢትዮጵያ በውጭ ጉዳይ ሚኒስትሯ በኩል ለተባበሩት መንግስታት ድርጅት ለጻፈችው መግለጫ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ምላሽ ሰጡ። ኢትዮጵያ የተባበሩት መንግስታት ድርጅትን ቻርተር እየጣሰች ነው ስትል ኤርትራ ከሰሰች። ሰሜን ኮሪያ አስፈሪው ባላስቲክ ሚሳይልን ለዓለም አስተዋወቀች። ሀያላን ሀገራትን ያስጨነቀው ዋሶን 20 ሚሳይል ይፋ ሆኗል። በትግራይ ክልል በህወሓት አመራሮች መካከል የተፈጠረው ግጭት እና መከፋፈል ከክልሉ አልፎ አዲስ አበባ በሚኖረው ጌታቸውና ደብረጽዮን ደጋፊዎች ዘንድ ጭምር እንደተፈጠረ እየተነገረ ይገኛል። የህወሓት ጦስ በቡድኑ አባላት ብቻ ተገድቦ ያልቀረ ሲሆን በሀገሪቱ መዲና በሚገኙ ትልልቅ ነጋዴዎች ዘንድ ጭምር መስፋፋቱ ጉዳዩን ይበልጥ አክብዶታል። ለመሆኑ በመዲናው የትኛው አካባቢዎች ላይ ነው ግጭቱ የተስተዋለው የሚለውንና በባህር በር ጉዳይ ከሀገራችን ጋር ተፋጣ የምትገኘው ኤርትራ ያሰማቸውን አዲስ ክስ የያዘውን ጉዳይ እንዲሁም ሰሜን ኮሪያ ዓለም ይወክልኝ ስላለችው